ሰላም የጃጊሶ ቤተሰቦች፣ በዛሬው ፊልማችን መላው ዓለም በኒኩለር ፍንዳታ ሊወድም ጥቂት ሰከንዶች ብቻ በቀሩበት ቅጽበት አንድ አደገኛ መምህር ለ10 ሰዎች ብቻ የሚሆን በመሬት ውስጥ የተቀበረ መሸሸጊያ መኖሩን ያበስራቸዋል። ይሁን እንጂ በክፍሉ ውስጥ የሚገኙት 20 ተማሪዎች በመሆናቸው ማን ይሙት ማን ይትረፍ የሚለውን ውሳኔ ለማሳወቅ አደገኛው አስተማሪ ያዘጋጀው የሞትና የህይወት ጨዋታ የሰዎችን እውነተኛ ጭካኔ ያወጣዋል። ይሁን እንጂ የመጨረሻው ሚስጥር ሲገለጥ ግን ሁሉም ነገር ህልም ነበር የሚመስለው። ዓለምን በኒኩለር ፍንዳታ ከወደመሽ በኋላ ከ6 ሴቶች ጋር አንድ ወንድ ብቻውን በደሴት ላይ ተርፏል። ዘራቸውን ለማስቀጠልም ሲሉ በምን አይነት መንገድ እንደሚወጡት የዛሬው አፍተር ዘ ዳርክ የተሰኘው ቆንጆ ፊልም ያስቃኘናል። ታዲያ እስከ ፊልሙ መጨረሻ ድረስ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ ተከታተሉኝ። ፊልማችን የሚጀምረው በአንድ ፍቅር በተሞላበት የወሲብ ምሽት ሲሆን እዚህም ጋር ፔትራና ጄምስ የተባሉ ፍቅረኛሞች ሲቀማመሱ ባደሩበት ክፍል ማለዳ ላይ ከእንቅልፋቸው ሲነቁ እንመለከታቸዋለን። ከዚያም ፔትራ ወደ ትምህርት ቤት ለመሄድ በፍጥነት ተነስታ ስትወጣ ጄምስ እዚያው አልጋ ላይ ለጥቂት ደቂቃዎች ተኝቶ ለማሳለፍ ይወስናል። ነገር ግን ይህ ውሳኔው ለፊሎሶፊ ክፍለ ጊዜው አርፍዶ እንዲደርስ ያደርገዋል። የዕለቱ መምህር የሆነው ሚስተር ዚሚት መጀመሪያ ላይ ፔትራን ወደ ክፍሉ እንዳይገባ ሊከለክለው ይወስናል። ይሁን እንጂ ብዙም ሳይቆይ ግን ሐሳቡን ቀይሮ በሩን ከፍቶ ያስገባዋል። የዛሬው ቀንም የትምህርት ቤቱ የመጨረሻ ቀናቸው ስለነበር መምህር ዚሚት የተማሪዎቹን አእምሮ የሚፈትንና አእምሮን የሚያስጨንቅ ከባድ ጥያቄዎችን ያቀርብላቸዋል። በመቀጠልም ተማሪዎቹን እስቲ እናንተ የምትወዱትን የአስተሳሰብ ልቀትን የሚያሳይ አንድ ፍልስፍናን ተራ በተራ ንገሩኝ በማለት ይጠይቃቸዋል። ቺፕስ የተባለው ተማሪም የማያልቅ የዝንጀሮ ዓለም ትርክት ወይም ኢንፊኒት ማንኪ ቲዮሪም ስለተባለው ትርክት በማንሳት አንድ ዝንጀሮ የመጽሐፍ ማሽን ቀርቦለት ረጅም ጊዜ ከተሰጠው ሙሉ መጽሐፍ ማዘጋጀት ይችላል የሚል ጥናትን ያቀርብለታል። ከዚያም ጆርዲና የተባለችው ተማሪ ደግሞ የደስተኛ ሰዎች ድንቁርና ተቃርኖ ወይም ፓራዶክስ ኦፍ ብሊስ ኦፍ ኢግኖራንስ የሚባለውን ጥናት በማንሳት አንድ ሰው ጓደኞቹ ምን ያህል እንደሚወዱት ለማወቅ ሲል ከተማዋ ውስጥ ካለው ረጅም ህንፃ ላይ ሆን ብሎ ቢንጠለጠልና ነገር ግን አጠቃላይ ጓደኞቹ እነሱንም ይዟቸው እንዳይወድቅ በመፍራት ወደ ኋላ ቢሸሹ ሰውየው ከህንፃው ሳይፈጠፈጥ በህይወት ቢተርፍም እንኳን ስለ ጓደኞቼ እውነቱን ማወቅ ይሻላል ወይስ ደግሞ ውስጣቸውን ሳላቅ አብሬያቸው በደስታ ብኖር ነበር የሚሻለው በሚል ጥያቄ በውስጡ ዘላለም ይጨነቃል የሚል ጥናትን ታጋራዋለች። ከዚያም መምህር ዚሚት ለመጨረሻው የክፍል መልመጃ እንዲሆናቸው አንድ አስደንጋጭ የሆነ ቅድመ ሁኔታ ያቀርብላቸዋል። ይህም ቅድመ ሁኔታ በዓለም ላይ የኒኩለር ፍንዳታው ሊከሰት ስለሆነ ለ10 ሰዎች ብቻ የሚሆን በቂ ምግብና ማረፊያ ቦታ ያለው በምድር ውስጥ የተሰራ መሸሸጊያ ወይም ባንከር አለ ይላቸዋል። ነገር ግን በክፍሉ ውስጥ የሚገኙ 20 ተማሪዎች ስለሆኑ ወደ መሸሸጊያው ማገብቶ ማን ውጭ መቅረት እንዳለበት መወሰን አለባቸው ማለት ነው። ይሁን እንጂ ጆርጂና ፔትራ ግን በዚህ ጨዋታ ላይ ለመካፈል በፍጹም ፈቃደኛ አልነበሩ። ቢሆንም ግን ዚሚት የእሷንና የጄምስን ውጤት ዝቅ እንደሚያደርግባቸው በመዛት ሲገልጽላት ፔትራ ሳትወድ በግዷ በጨዋታው ለመሳተፍ ተወስናለች። ቀጥሎም ዚሚት ለተማሪዎች የዕጣ ካርዶችን ያድላቸዋል። እያንዳንዱም ካርድ የተለያዩ ሙያዎችን የያዙ ነበሩ። አንዳንዶቹ ዕጣ እድል የያዙ ሲሆኑ ሌሎቹ ግን በጣም አስፈሪ የሆነ መጨረሻ የያዙ ናቸው። እዚህም ጋር ቶቢ የተባለው ተማሪ ገጣሚ የሚል ካርድ ደርሶት በኩራት የሥነ ጽሑፍ ብቃቱን መናገር እንደጀመረ ዚሚት ወዲያው በጥይት ይደፋውና ለቀሪዎቹ ተማሪዎች በቁጣ ከኒውክለር ፍንዳታው በኋላ ባለው ዓለም ውስጥ የግጥም ችሎታ ምንም ጥቅም የለውም ይላቸዋል። በተጨማሪም ዚሚት ራሱም የጨዋታው አካል እንደሆነ ከነገራቸው በኋላ ነገር ግን ስለደረሰው የዕጣ ካርድ ሚስጥር አድርጎ ያልፋቸዋል። ይህም ማለት የደረሰው ዕጣ ሞት ወይም ሕይወት ሊሆን ይችላል ማለት ነው። ከዚህም በመቀጠል ተማሪዎቹ በሙሉ በህይወት ለመቆየትና ከፍንዳታው በኋላ የሚፈጠረውን አዲሱን ዓለም መልሶ ለመገንባት የሚረዱ ወሳኝ ሙያዎች ያላቸውን ሰዎች እየመረጡ አንድ ባንድ ድምፅ እንዲሰጡ ይደረጋሉ። ተቀባይነት የማያገኙ ሙያ የደረሳቸው ተማሪዎች ምንም ተስፋ ሳይኖራቸው ከመሸሸጊያው ወደ ኋላ እንዲቀሩ ከተደረገ በኋላ ከዚያ ቦታ ይባረራሉ። የመጨረሻው ሰዓት ሲደርስም ዚሚትና ኡታሚ የተባለ ተማሪ ይጫወቱና የኦፔራ ዘፋኝነት ዕጣ የደረሰው ዚሚት በጥቂት ነጥብ አሸንፎት ለሁሉም የመጨረሻ ስንብት እንዲያደርጉ 5 ደቂቃ ብቻ ይሰጣቸዋል። ነገር ግን ብዙም ሳይቆይ በድንገት ኃይለኛ የተኩስ ሩምታ አካባቢውን ያናውጠዋል። የጥይቱም እሳት የሰዎችን ስጋ ሲበጣጥስ በግልጽ ይታይ ነበር። እዚህም ጋር እድል ያልቀናቸውና ያልተመረጡ ባለሙያዎች በሙሉ ዚሚት በጥይት ገሏቸው እንመለከታለን። ለዚህም ድርጊቱ በፍንዳታው ተሰቃይተው ከሚሞቱ ይህ ለነሱ የተሻለው መንገድ ነው በማለት ማስተባበያ ያቀርብላቸዋል።
ይህንንም የተመለከቱ በህይወት የተረፉት ተማሪዎች በሙሉ በድንጋጤ ሰውነታቸው ውሃ ይሆናል። በመቀጠልም ፔትራ ለጄምስ በፍጹም ዚሚትን ወደ መሸሸጊያ ውስጥ ማስገባት የለብንም፣ ምክንያቱም ጨካኝና አረመኔ ነው በማለት በሹክሹክታ ትነግረዋለች። ጄምስም አንገቱን በመነቅነቅ ይስማማና አንድ ወሳኝ የሆነ እቅድ ያወጣል። ከዚያም ወደ መሸሸጊያ ውስጥ ከመግባታቸው በፊት ለሁሉም ተማሪዎች እጽዋትን በብዛት እንዲሰበስቡ ይነገራቸዋል። እነሱም ስራቸውን በማከናወን ላይ ሳሉ ጄምስ በሆነ መንገድ ሁሉንም ተማሪዎች በሚስጥር እያገኘ እቅዱን ያካፍላቸው ጀመር። በመቀጠልም ጄምስ ለዚሚት ለመጨረሻ ጊዜ ሁላችንም የውጪውን ዓለም በትንሹ ጎብኝተን እስክንመለስ ድረስ አንተ እዚሁ እባክህን ጠብቀን ብሎ ያታልለዋል። ከዚያም ሁሉም ተሰብስበው በፍጥነት ወደ መሸሸጊያ ውስጥ ከገቡ በኋላ በሩን ከውስጥ በኩል ቆልፈውበት ዚሚትን ከነጭካኔው ውጭ ላይ ለብቻውን ይተውታል። ወደ ውስጥም ዘልቀው የመሸሸጊያውን ውስጠኛ ክፍል በደንብ ሲቃኙት ፍጹም ከጠበቁት በላይ ለመኖር የተመቻቸ ስፍራ ሆኖ ያገኙታል። በውስጡም ዘመናዊ የጂም መስሪያ፣ አርቲፊሻል የአትክልት ስፍራ፣ የማሳጅ አገልግሎት መስጫ አልጋዎችና በርካታ ምቹ መኝታዎች ተዘጋጅተው ነበር የተመለከቱት። በዚያ ዕለት ምሽትም ሁሉም ሰው ለመተኛት ወደ የመኝታቸው ሲሄዱ፣ ነገር ግን ጄምስና ፔትራ በጥሩ ሁኔታ ከተቀማመሱ በኋላ በጭንቀትና በድካም ምክንያት እንቅልፍ እምቢ ይላቸዋል። ከጥቂት ቆይታ በኋላ ግን ጄምስ ልክ እንቅልፍ እንደወሰደው ፔትራ በድንገት ወደ መሸሸጊያው በር በቀስታ ሄዳ መስኮቱን ከፈት አድርጋ የዚሚት ሰውነት በኒውክለሩ ጨረር ክፉኛ እየተቃጠለ መሆኑን ትመለከታለች። በዚህም ጊዜ ዚሚት ከመሞቱ በፊት አንድ መልእክት መያዙን ያሳውቃቸዋል። ይህም መልእክት ከዚህ መሸሸጊያ ውስጥ ለመውጣት የሚያስችለውን ሚስጥራዊ ኮድ የማውቀው እኔ ብቻ ነኝ የሚል ነበር። ፔትራም ይህንን መልእክት ሌሎቹን በፍጥነት ጠርታቸው በትነግራቸውም ነገር ግን እነሱ ኮዱን የሚያውቅ ቢሆን ኖሮ ለምን በወረቀት ላይ ይጽፈዋል? እኛም በማታለል በሩን እንድንከፍትለት ነው በማለት የዚሚትን ማስጠንቀቂያ ችላ ብለው ያልፉታል። ከዚህም ክስተት በኋላ ብዙ ወራት ያልፋሉ። ይሁን እንጂ የሚጠበቀው 1 ዓመት በጣም ረጅምና አሰልቺ ስለነበር ሁሉም ልክ እንደታሰረ እንስሳ መብላት፣ መተኛት ብቻ ነበር ስራቸው። በዚህ በኩል ደግሞ ፔትራ በየቀኑ የዚሚትን አስክሬን እየሄደች ትመለከተው ነበር። ከዕለታት አንድ ቀን ታዲያ ፔትራ የዚሚትን አስክሬን አንድ የጎዳና ውሻ ሲመገበው ትመለከታለች። 1ኛው ዓመት ሲጠናቀቅ ሁሉም በፍጥነት ወደ በሩ ዘንድ ያቅናሉ። ይሁን እንጂ በሩን ለመክፈት ሲሞክሩ ግን የሚስጥር ኮድ ያስፈልገው ስለነበር አልከፈትላቸው ይላቸዋል። በዚህም ጊዜ ወዲያው ነበር ያኔ ዚሚት በጽሑፍ ያስጠነቅቃቸው ነገር እውነት መሆኑን የተገነዘቡት። ከዚህም በመቀጠል በሩን በኃይል ለመስበር፣ መስታወቱን በጥይት ለማድቀቅ፣ ቁልፉን በመዶሻ ደብድበው ለመስበርና ለመቁረጥ እንዲሁም በቦምብ አጋይተው ለመክፈት ጭምር ይሞክሩ ጀመር። ይሁን እንጂ በምንም አይነት መንገድ በሩ ሊከፈትላቸው አልቻለም። ብዙም ሳይቆይ ደግሞ ምግብ፣ ውሃን ጨምሮ በሕይወት የመኖር ተስፋቸው ሳይቀር ተሟጦ ያልቃል። ስለዚህ በስተመጨረሻ ስቃያቸው እየጨመረ መጥቶ አንድ ባንድ እየሞቱ ያልቃሉ። ታዲያ ቀጥሎ ትዕይንታችን በድጋሚ ተመልሶ ወደ መጀመሪያው የትምህርት ክፍለ ጊዜ ላይ ነበር የመጣው። ይህም ማለት እስካሁን ድረስ የተካሄደው ነገር በሙሉ እውነት ሳይሆን ይህ ሁኔታ ቢፈጠርና ዓለም በኒውክሌር ፍንዳታው ብትወድም የሚወስዱት እርምጃ ነበር ማለት ነው። እዚህም ጋር መምህር ዚሚት ለተማሪዎቹ እውነተኛ ማንነቱን እየገለጸላቸው እንመለከተዋለን። ዚሚት እሱ የመሸሸጊያው ቦታ ፈጣሪና የእስር ቤቱ ዲዛይነር እንደሆነ በመግለጽ በሚያናድድ ሁኔታ ደግሞ የመውጫውን ሚስጥራዊ ኮድ የሚያውቀው እሱ ብቻ መሆኑን ይገልጽላቸዋል። ስለዚህም ተማሪዎቹ ዚሚትን በድጋሚ እባክን ሌላ አንድ ዕድል ስጠን ብለው ይማጸኑታል። ስለዚህ ዚሚት በዚህ ጊዜ ወደ አዲስ ቦታ እንደሚወሰዱ ይነግራቸዋል። ከጥቂት ጊዜ በፊት ደግሞ ፔትራ ዚሚት በድብቅ ወደ ሽጉጥ ማስቀመጫ ሄዶ አንስቶ ሲደብቀው ተመልክታ ስለነበር የሚደርሳቸው የዕጣ ካርዶች ሁሉንም ነገር ሊቀይር የሚችል ሌላ ሚስጥር እንዳላቸው ወዲያው ትገነዘባለች። ቀጥሎም ለተማሪዎቹ ማን መኖርና መሞት እንዳለበት መምረጥ እንዳለባቸው ይነገራቸዋል። እዚህም ጋር ጄምስ ወንድ ወዳጅ ወይም ደግሞ ግብረ ሰዶማዊ መሆኑ ቢታወቅበትም የግብርና ሙያ ስላለው ብቻ ይተርፋል። ነገር ግን ጆርጂና የተባለችው ዶክተር በሽተኞችን የማከም አቅም ቢኖራትም ተላላፊ በሽታ ስላለባት ግን ከቡድኑ ውድቅ ትደረጋለች። ፕሉም ተብዬዋ ደግሞ በወርቅ የተሞላ ቦርሳ ይዛ ስለነበር ትተርፋለች። ይሁን እንጂ ከዓለም መውደም በኋላ ግን ወርቁ ምን አይነት ዋጋ ሊኖረው እንደሚችል ማንም አልገባውም። እዚህ ጋም ፒፕስ የተባለው ተማሪ ልጅ መውለድ ባይችል እንኳን የፈርኒቸር ባለሙያ ስለሆነ ወደ 10 ውስጥ እንዲገባ ይደረጋል። ፔትራም በዚህ ጊዜ ከሁሉ በተለየ መልኩ ህንፃ የመገንባትና የኤሌክትሪክ መስመርን የመዘርጋት ትልቅ ክህሎት ስለነበራት ወዲያው ትመረጣለች። ፓፒ የተባለችው ደግሞ መናፍስትን የማባረር ምታታዊ ኃይል ቢኖራትም ነገር ግን ልጅ መውለድ አትችልም ተብላ ከቡድኑ ትባረራለች። ጃክም ለቡድኑ ምንም የሚያበረክተው ነገር ባይኖርም እንኳን
በውስጡ የሚገኘው የወንድ ዘር ተመራጭ ስለሆነ እድለኛ ሆኖ ወደ ቡድኑ ይቀላቀላል። ኔልሰንም ቢሆን ፔትራ ወንዶች ያስፈልጉናል ስላለችና በርካታ የመካከለኛ ደረጃ ሰራተኞች መኖራቸው እንደሚያስፈልግ ስለታመነ ተቀባይነት ያገኛል። ከዚያም ወደ ቡድኑ እንዲገቡ የተመረጡት ተማሪዎች በሙሉ ህይወታቸውን ለማዳን በፍጥነት እየሮጡ በመሄድ የበረታማውን የመቃብር ስፍራ አልፈው መሸሸጊያ ውስጥ በመግባት ራሳቸው ላይ ቆልፋሉ። ብዙም ሳይቆይ ታዲያ የሞት ሽረት የሆነው ህይወታቸው ይጀምራል። በዚያ ዕለት ምሽት ላይም ፔትራ ለብቻዋን ከተኛችበት ክፍል ድንገት ነቅታ ፍቅረኛዋ ጄምስን በክፍሎች ውስጥ እየተዟዟረች ማፈላለግ ትጀምራለች። ይሁን እንጂ ጄምስ ግን በዚህ ጊዜ ከሷ እቅፍ ወጥቶ በጃክ እቅፍ ውስጥ ሲልከሰከስ ነበር የተገኘው። በዚህም የተነሳ ፔትራ ፍቅረኛዋ እሷ እንዳሰበችው ሴት ወዳጅ አለመሆኑን ትገነዘብና ልቧ ተሰብሮ እየሮጠች ወደ ሌሎቹ ዘንድ በመሄድ እውነትን ትነግራቸዋለች። ከዚህም በመቀጠል ሁሉም አንድ ላይ ተሰብስበው እንዴት የሰው ዘርን እናስቀጥላለን በሚል ርዕስ መወያየት ይጀምራሉ። ቺፕስ የተባለው ልጅ መውለድ ስለማይችል ይታለፋል። ጃክና ጄምስ ደግሞ ለሴቶች ፍቅር ስላልነበራቸው ለመቀማመስ ፈቃደኛ አንሆንም ይላሉ። ፔትራም በዚሁ ቅስፈት በጣም ስትወደው የከዳትን ጄምስን ለማሳበድ ስትል ከዚሚት ጋር ለመቀማመስ ትወስናለች። ከዚያም የውጪው ዓለም በኒውክሌር ፍንዳታ እሳት ሲዘንብበት፣ በዚህ በኩል ደግሞ ሶስቱ ጥንዶች በቆንጆ ሁኔታ መቀማመሳቸውን ይቀጥላሉ። ይሁን እንጂ ከ10 ሳምንታት በኋላ ግን የትኛዋም ሴት አልጸነሰችም። ስለዚህ ዚሚት እስቲ አጋሮቻችን እየቀያየርንና ሴቶችም ከአንድ በላይ ወንድ ጋር በመቀማመስ እንሞክር የሚል ሐሳብ ያቀርብላቸዋል። ይሁን እንጂ ቦኒ ተብዬዋ ግን እዚህ ከተገኙት ወንዶች ጋር በተለያዩ ጊዜ ስለተቀማመስኩኝ አሁን ላይ ይህን ሐሳብ የመቃወም መብቱ አለኝ በማለት ጥያቄውን ውድቅ ታደርጋለች። በዚህም ነገር ዚሚት በጣም ተናዶ ሽጉጡን ይዞ ይመጣና ከቦኒ በስተቀር ሌሎቹን በሙሉ ክፍሉን ለቀው እንዲወጡለት ያዛቸዋል። ሁሉም ፈርተው ከቦታው ሲሸሹ ጃክ ብቻ ጥግ ላይ ተሸሽጎ ይጠባበቅ ጀመር። ዚሚትም ፊቱን ዞር ሲያደርግለት ጃክ ዘሎ እሱ ላይ በመውጣት ሽጉጡን ከእጁ ላይ ያስጥለዋል። ቦኒም ወዲያው ሽጉጡን አንስታ ዚሚት ላይ ትደቅናለች። ይሁን እንጂ ሁለት ወንዶች ግን መፋለማቸውን አላቆሙም። በስተመጨረሻም ዚሚት ጃክን አንስቶ በማፍረጥ ሲያንቀው ጃክ እንደምንም ብሎ እስክሪብቶ ከጠረጴዛ ላይ አንስቶ የዚሚትን ጆሮ ይወጋዋል። በዚህም የተነሳ ዚሚት ከጆሮ ውስጥ ደም እየፈሰሰው በስቃይ ይጮህ ጀመር። በመቀጠልም ቀጥታ ወደ በሩ አጠገብ ሄዶ የመውጫ በሩን ምስጢራዊ ቁልፍ አስገብቶ ሁሉም በኒውክሌር ፍንዳታው ወደ አመድነት የሚቀየሩበትን አስደንጋጭ ክስተት ይፈጥራል። ይህም ማለት ሁሉም አንድ ላይ ወድመው ይጠፋሉ ማለት ነው። የክፍሉ ተማሪዎች በልምምዱ እንደገና ተሸነፉ ማለት ነው። ከዚያም ትዕይንታችን በድጋሚ ወደ ክፍሉ ተመልሶ ይመጣል። ጄምስም የሆነ ወጥመድ መኖሩን ይገምታል። በፍጥነትም ወደ ዚሚት ጠረጴዛ ሮጦ ሳጥኑን ይዘዋል። የዚሚትን እጅ በማምለጥ ሳጥኑን ሲከፍተው እውነቱ ይገለጥለታል። ሳጥኑ ድብቅ ክፍሎች ነበሩት። የእድል ካርዶቻቸውም ተቀይረው ነበር። ጄምስ አሁንም ያው ግብረ ሰዶማዊ ሆኖ ይገኛል። ጄምስም ለምንድነው ይህን ያህል የምጠላኝ ብሎ ሲጠይቀው ዚሚት የዋሻውን ታሪክ ይነግረው ጀመር። በዋሻው ውስጥ በሰንሰለት ታስሮ የነገሮችን ጥላ ብቻ የሚያይና የማስተጋባቱን ድምጽ ብቻ የሚሰማ ሰው ነበር። አንድ ቀን ነፃ ወጥቶ እውነተኛውን ነገር እስካየበት ቀን ድረስ ህይወቱ እውነት ይመስለው ነበር። ዚሚት አንተንም ከኖርክበት የሐሰት ቅንጦትና ዋሻ ውስጥ ነፃ ላወጣ ነው የሞከርኩት ይለዋል። ጄምስ ግን ሊያምነው አልፈለገም። ዚሚት በቀላሉ እንዲባረር ሲል አበቦቹን የሚሸጥ ሰው አድርጎት ሊያስቀምጠው ይችል ነበር። ነገር ግን ግብረ ሰዶማዊ ገበሬ ያደረገው ሆን ብሎ በዝግታ ተሰቃይቶ እንዲሞት ስለፈለገ ነበር። ስለዚህ ሁሉንም ነገር በድጋሚ ማድረግ አለብን በማለት ይስማማሉ። በዚህም ጊዜ ጄምስ አበቦቹን የሚሸጠው ተማሪ የሚኖርበትንና የዓለም ፍጻሜ ሊከሰትበት ገና የሩቅ ስጋት ወደ ሆነባት አንዲት ውብ ደሴት በምናብ ይዟቸው ይሄዳል። ዚሚትም ልክ እንደተለመደው ሽጉጡን ለመውሰድ ወደ መሸሸጊያው ያመራል። በዚህም ጊዜ የሆነ ኮሽታ ድምጽ ቢሰማም ነገሩን ችላ ብሎት ያልፈዋል። ከዚያም ወጥቶ በባህር ዳርቻው ላይ ተቀምጦ ሳለ ፔትራ መታ እቅፍ በማድረግ ብዙ ችግሮችን በስቃይ ማለፉን እንደምታውቅ ትነግረዋለች። ከዚህም በመቀጠል ወደ ሌሎቹ ዘንድ በመሄድ ወሳኝ እቅድ እንዳላት በመግለጽ ወደ መሸሸጊያው ውስጥ ማን መግባትና መቅረት እንዳለበት ለመወሰን እድሉን ለሷ እንዲሰጧት ተጠይቃቸውና እነሱም ወዲያው በሐሳቧ ይስማማሉ። ቀጥሎም የሚገቡትን ተማሪዎች መርጣ ከጨረሰች በኋላ ምክንያቷን ታብራራላቸዋለች። እዚህም ጋር ቀሪ 2 ቦታዎች ብቻ መኖራቸውን ስታረጋግጥ ፔትራ በልዩነት ጄምስን ወደ ውስጥ እንዲገባ ትመርጠዋለች። ይሁን እንጂ እዚህ ጋር አጠቃላይ ተማሪዎችን የሚመራው አምባገነኑ ዚሚት ፔትራ ለሰራችው ስራ 0 ነበር የሰጣት። ይሁን እንጂ እሷ ግን አስቀድማ በድብቅ ከሱ ዘንድ ሽጉጡን ስለሰረቀችው ምን ማድረግ እንዳለባት ጠንቅቃ ታውቅ ነበር። ይህንንም ተከትሎ በዚሁ በኩል ቆንጂየው ጄምስ በዚሚት ጭንቅላት ላይ መሳሪያ በመደቀን እውነተኛ ማንነቱንና ለፔትራም ያለውን እውነተኛ የፍቅር ስሜቱን ይገልጽላቸው ጀመር።
ከዚህም በመቀጠል ዚሚት የመውጫውን የሚስጥር ቁልፍ የማውቀው እኔ ብቻ ነኝ በማለት እንዳይገሉት ይደራደራቸው ጀመር። ይሁን እንጂ ብልሃ ቦኒ ግን ከዚህ ቀደም እሱ ኮዱን ሲጫን በደንብ ተመልክታ በቃሏ ይዘው ስለነበር ዚሚትን ከቅጣቱ ማምለጫ በማሳጣት ከመሸሸጊያ ውጭ እንዲሆን ያደርጉታል። ፔትራም የእሱን ክፍት ቦታ ለቦኒ መስጠት ብትፈልግም ነገር ግን ቦኒ በዚሁ ስፍራ ለ10 ዓመታት የምትጠብቀው ቤተሰብ እንዳላት በመናገር ፍቃደኛ ሳትሆን ትቀራለች። ጄምስም በዚህኛው የሙከራው ጊዜ ላይ ምርጫውን በመቀየር ለፔትራ አብራቸው እንድትሆን ቢጠይቃትም ነገር ግን እሷ አልተቀበለችው። በተጨማሪም በጀልባ ተሳፍራ በመሄድ ከኒውክለሩ ጨረር ውጭ የሆነ ሰላማዊ ቦታ ለመፈለግ እንደምትሞክር ትገልጽላቸዋለች። ነገር ግን ቺፕስ ድንገት የጀልባውን ቁልፎች ቀምቶ ራሱን መስዋዕት በማድረግ ፔትራን በፍጥነት ወደ መሸሸጊያው ገፍትሮ በማስገባት እሱ ወደ ውጭ ይወጣል። ሌሎቹ ደግሞ ከፍንዳታው ለማምለጥ ወደ ተለያዩ ቦታዎች መሯሯጥ ይጀምራሉ። እዚህም ጋር ፔትራ በመሸሸጊያ ውስጥ ለሁሉም እነሱ ከዚህ ቀደም ያሳለፉትን ምርጥ ጊዜያትን ታስታውሳቸው ጀመር። ይህም ታዲያ ያኔ እነሱ አንድ ላይ ካርታ መጫወታቸውን፣ ወይን መጠጣታቸውን፣ የሼክስፒርን ቲያትር መተጎናቸውንና ግጥም መጻፋቸውን ሳይቀር ነበረ ስታስታውሳቸው የቆየችው። እዚህም ጋር ጄምስ ለፔትራ ያለውን እውነተኛ ፍቅር ቢገልጽላትም ነገር ግን እሷ ምንም ምላሽ ልትሰጠውና እምነቷን ልትገልጽለት ዝግጁ አልነበረችም። በዚህም የተነሳ ጄምስ ሁሉም ነገር እየጨለመበት ይመጣል። ይሁን እንጂ አሁን ላይ አዲስ የፍቅር ህይወትን የሚጀምርበትን እድል ያገኘ ይመስለው ነበር። ከመሬት በታች ባለው መሸሸጊያ ውስጥ ደግሞ ረስልና ውታሚ የተሰበሩትን ማሽኖች ወደ ሙዚቃ መሳሪያነት በመቀየር ቆንጆ ዜማ የሚያወጣ በገናን ይሰራሉ። ይህንንም ተከትሎ ምሽቶቻቸውን በውብ ዜማና ህልም በሚመስሉ ቅጽፈቶች በመሙላት የውጭውን ዓለም አስፈሪ ክስተት እርግፍ አድርገው ይረሳሉ። በእንዲህም አይነት ሁኔታ ሙሉ 1 ዓመት ያልፍና በስተመጨረሻ አስደንጋጭ እውነታ ይገነዘባሉ። ይህም እውነታ ደግሞ ምንም አይነት የኒውክሌር ፍንዳታ የሚባል ነገር አልነበረም። ያለፈው ነገር በሙሉ ፈተናና ቅዠት ብቻ ነበር። በዚህም የተነሳ አስተማሪያቸው ዚሚት ከኒውክሌር ፍንዳታው የመጨረሻ ተራፊዎች እነሱ ብቻ እንደሆኑ አድርገው እንዲያምኑ ለማድረግ የተጫወተው ማታለያ ነበር። እዚህም ጋር ዚሚት የፈለገው ፈተናውን እንዴት እንደሚወጡት አዲሱንም የስልጣኔ ዓለም ለመገንባት አእምሯቸውንና ክህሎቶቻቸውን እንዴት እንደሚጠቀሙበት በደንብ ለማወቅ ፈልጎ ነበር። ቢሆንም ግን ፔትራና ሌሎች ተማሪዎች በዚህ ጊዜ ሙሉ በሙሉ የተለየ እይታ ነበር ያላቸው። እነሱ አሁን ላይ በደሴቲቷ ላይ ደስታና ሰላምን ስላገኙ ሞት ቢመጣም እንኳን ለመቀበል ዝግጁ ነበሩ። ምክንያቱም የሞት ፍራቻ አሁን ላይ ያገኙትን ገነት የሚመስል የደሴቷን ስፍራ እንዲነጥቃቸው አልፈለጉም። ስለዚህ በድፍረት ከዚሚት ፊት ለፊት በመቆም ወደ ኋላ ላለመመለስ ይወስናሉ። ዚሚትም በዚህ ጊዜ በእጁ ሽጉጥ ይዞ ሊያስፈራራቸው ቢሞክርም ነገር ግን እነሱ ድፍረታቸውን ማጣት አልፈለጉም። በስተመጨረሻም ጄምስ የሚሳኤሉን ቁልፍ ተጭኖት ስፍራውን አፈንድቶት ሁሉም በእሳት ተጠብሰው እንዲሞቱ ያደርጋል። ራሱም ይሞታል። ይሁን እንጂ ታዲያ ይህ ክስተት ግን የፊልሙ ፍጻሜ አልነበረም። በዚህ በኩል የቡድኑ አስተዋይ ልጅ የነበረው ቺፕስ ከነሱ አምልጦ ወደ ሌላኛው ዓለም ሄዶ እንደነበር ይነግረናል። በዚህ ዓለም ላይ እሱ ከፍንዳታው አምልጦ ከ6 ሴቶች ጋር በጀልባ ተሳፍሮ በመሄድ ህልም የሚመስል ህይወትን እየኖረ እንደነበረ ይገልጽልናል። በመቀጠልም ካቪ፣ ኔልሰንና ኤንዲ የተባሉት ጓደኞቹ በተለያዩ አደጋዎች እንደሞቱና በደሴቲቷ ላይ እሱ ብቸኛ ወንድ ሆኖ እንደቀረም ይነግረናል። እሱ በዚህ ጊዜ ልጅ መውለድ ባይችልም እንኳን የሚፈልጋትን ማንኛውንም ሴት ደስ ባለው ጊዜ ይቀምስ እንደነበርም ያካፍለናል። እሱ ይህን ሲናገር ሁኔታውን ቀልድ ያስመስለው እንጂ በእርግጥ በሌላ በኩል ትልቅ አሰቃቂ ታሪክ እየተፈጸመ ነበር። ይህም እውነተኛው አሰቃቂ ታሪክ የዚሚት የህይወት ፍጻሜው ነበር። እሱ በዚህ በኩል በዋሻ ውስጥ ምግብና ውሃ ተቸግሮ ሲያፈላልግ ነበር ራሱን ያገኘው። በዚህ ጊዜ እሱ ሁሉንም ነገር አጥቷል። ተማሪዎቹን፣ የሥራ ልምዱን፣ የህይወቱን ዓላማ ጭምር። በዚህም የተነሳ ዚሚት አሁን ላይ በትምህርት ቤት ውስጥ ብቻውን ቀርቷል። ስለዚህ እሱ በትዝታዎችና በቁጭት አእምሮ እየታወከ ይመጣበታል። አእምሮውን በድንገት የተለያዩ ክስተቶችን ይፈጥርበታል። አንዳንዶቹ ሰላማዊና የተለመዱ ክስተቶች ሲሆኑ ሌሎቹ ደግሞ በጣም ድራማ የሚመስሉ አስፈሪ ክስተቶች ነበሩ። በተጨማሪም አንዳንድ ጊዜ ሳንድዊች ሲበላ፣ ሌላ ጊዜ ደግሞ ራሱን ሲያጠፋ ይታየዋል። በዚህም የተነሳ ዚሚት አሁን ላይ በተስፋ መቁረጥና በእብደት መረብ ውስጥ ተጠምዶ ነበር የሚገኘው። ይሁን እንጂ በስተመጨረሻ ግን ሁሉንም ነገር መቆጣጠር ስላቃተው ጥይት አንስቶ ልክ እንደ አፄ ቴዎድሮስ በመጠጣት ይችን ዓለም ይሰናበታታል። ይህም በእንዲህ እንዳለ የዛሬው አወዛጋቢው ፊልም በእንዲህ አይነት ሁኔታ ይጠናቀቃል። የፊልሙን ሁኔታ ገብቶኛል የሚል ተመልካች ካገኘው እኔ ልሸልመው ዝግጁ ነኝ።
በፊልሙ ከተከሰቱ ቅዠቶች መካከል የትኛው ይበልጥ ተመቻችሁ? መልሶቻችሁን በኮመንት አሳውቁኝ። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት ስላደረጋችሁ እናመሰግናለን። ዘወትር የሚለቀቁ አዳዲስ ቪዲዮዎች ደግሞ በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች